እዚህ ጋር ኦዲየንስ ጋር ያለ ችግር ትንሽ እንትና ሚስዩ ልክ ነሽ። ያንቺም ኮሜንት አይቻለሁ፣ የሁላችሁም ኮሜንት እያየሁት ነው። ለስራ ነው የሚፈልጋት እሱ ሳይሆን ትላንትና እኔ እመብርሃንን በጆሮ ነው የሰማሁት። እዚህ መጥቼ ማለት ነው ተናግ እሱ ሌላ ትይዛለች ብሩኬን ጓ ብላ በጣም እየጮች ነበር። ይሄንን መልስ ለመስጠት ነው እንጂ ምንም ነገር እነሱ መሀል ውስጥ ምንም ነገር ሰዎችም አይደሉም። እግዚአብሔር ይመስገን እና ያንን ጥላቻ ሰው ጥላቻ እንደዚህ አይደለም። ጥላቻ የሚኖርበት እያስተማሩ ምንም መሀል ምንም ነገር እሷም ከሱ እንደደበቀ እሷም ከሱ አልደበቀች ነው። ይሄ ነገር አሁን ዛሬ ያሳዩት ያለውት ለእኛ እኛ የተረገምን ሰዎች እያሳዩን ነው። እሷም ለሱ እሱም ደግሞ ለእሷ ምንም ነገር ተደባብቆ እንደማይኖሩ ነው። እዚህ ላይ ተረዱ። ቀስ ብላችሁ ቪዲዮን ሳብ አድርጉና ይኸው መጨረሻ ላይ እንደውም ስትመታው ምን እንዳለው ያን እንደ አለው ወይም ደግሞ የለም እኔን መጨረሻ ውሳኔ ነው ብላ ስትገደግል ማለት ነው። የደበክኝን ነገር የለም እንዴ ይሄ የመጨረሻ ውሳኔ ነው እድል እየሰጠሁ ነው ብላ ግምግም ብላ ያንን ስትነግር ቢኖሮ ኑሮ ወይ ቆይ እስቲ አያንሰላስልም። እሱ አሁን ራሱ ህይወት ውስጥ ምንም ነገር እንደሌለ ነው። ይህን ፓርት ከአለው ያውጣል፣ ከሌለው ደግሞ ከየቱ ነው የሚያመጣው? የለም ምንም ነገር እንደሌለ ነው ያ ነገር። አንድ ነገር አንቺ ሰውን ላታጭ ስትይ ዋሽተሽም የሆነ ነገር የምትናገሪ ነገር አለ። አዎ ቆይ እነግርሻለሁ፣ አዎ አለኝ ብሎ እሷን ለማጣት በውሸት የሚያደርጉት ድርጊት አለ አንዳንድ ሰዎች ላይ ማለት ነው። እና ያንን እንደዛ ተረዱ። በሌላ ምክንያት ነገር ይደፈን ከነሱ አፍ መስማት አንፈልግም። ከማንኛውም ሰው መስማት አንፈልግም። እራሳችሁን አስተካክላችሁ ወደ ቦታችሁ ለሰው አይደለም ሰው ጊዜ የምናወራው አስተያየቱን የምንሰጠው እንትን የምናደርገው ስርዓት ነው አይደለም። የግድ ኦዲየንስ አስተያየት ሲሰጣችሁ ያንን መጥፎ ነገሩን ከምታመጡ ጥሩ ጥሩ ነገራቶች አስተያየት የሚሰጣችሁን አስተያየቱን ውሰዱ። አስተያየት ስጡ። ግልጹን ነው የምናገራችሁ። አትገበሩም። ቪዲዮ ላይ አስተያየት ስጡ ብላችሁ ወይም ደግሞ ምክር ሲሰጣችሁ አትገበሩም። እንደዚህ ስላችሁ የተገበረ ነገር በመጨረሻ ላይ ነው ያንን ነገር የምታሳዩን። እንደዛ ሳይሆን ከኦዲየንስ አስተያየት ወስዳችሁ ቪዲዮ መስራት አለባችሁ። ወደ እነሱ ሲመለስ ማለት ነው። ዜዷ ያለችው ምን ለማለት እንደፈለገችው እኔ እንደዚህ እረዳታለሁ ማለት ነው። ምክንያቱም ሰው ባላችሁ መንገድ አትስሩ ለማለት ፈልጋ ነው። ያ ሰው የእናንተን ህይወት አይኖርም ላችሁ። ያ ልክ ናት። ያንን የእኔ ህይወት ማንም ሰው እዚህ ጋር እኔን የፈለገ ብለኝ የራሴን ህይወት እኔ ነኝ የማውቀው እንጂ ማንም ሰው አያውቅልኝም። አንዳንድ ጊዜ ላይ ተቀምጦ